ጀግናው የትግራይ ሰራዊት ባለፉት ወራት አሉላ አባነጋ በእናቶችና በንጋት ዘመቻ ባካሄደው አውደ ውጊያዎች የፋሽስቱ ሰራዊት ከአብዛኛው የትግራይ መሬት ጠራርጎ በማስወጣት ሸሽቶ አፋርና አማራ ክልሎች የመሸገውን የጠላት ሰራዊትን ድባቅ በመምታት እና አመርቂ ድሎችን በመጎናጸፉ አሁን አዲስ አበባን ለመቆጣጠር ግስጋሴው ቀጥሏል። የትግራይ ሰራዊትና የኦሮሞ ነጻነት ሰራዊት አንድ ላይ በመሆን በኦሮሚያ አካባቢ ብዙ ቦታዎችን ነጻ በማውጣትና የጠላት ሰራዊትን በመደምሰስ ላይ እንደሚገኝ ዶክተር ጸጋይ አራርሳ ከኪሎ ሚዲያ ጋር ባደረጉት ቆይታ ተናግረዋል። ብዙ የወለጋ ክፍል አብዛኛው የጉጂ ክፍል አሁን ሰሞኑን ምናልባትም ነገሌ ቦረናን ለመጨረሻ ጊዜ ሙሉ በሙሉ የሚቆጣጠሩ ይሆናል። በጣም ብዙ ቦታዎች ነፃ ወጥተዋል። አብዛኛው ሰው አሁን በሰንበቴ በተለያዩ ቦታዎች ከተማ ውስጥ ያለው ሰው ሸሽቶ ምክንያቱም በድሮን ስለሚያጠቋቸው ጋራው ስር ተደብቆ ነው ያለው። ቤት ካዩ እዛ አካባቢ ይሄዱ ነው የሚደበድቡት። ስለዚህ ጋራው ስር ነው ያለው እና ያ ጋራው ስር ያለ ምስኪን ህዝብ እንኳን በጣም ይስቃል በሰራዊቱ እንዴት ተግተልትሎ እንደሚሄድ ማለት ነው። የትግራይ ህዝብና መንግስት ይህንን ጦርነት በተደጋጋሚ በሰላም መንገድ ለመፍታት ጥረት ቢያደርጉም ጦርነት አማራጭ ያደረገው ፋሽስቱ ቡድን አልደራደርም ሲል የነበረ ሲሆን አሁን ላይ ለመደራደር ፍንጭ መስጠቱ የብልጽግና የውድቀት ማሳያና ህልውናው ለማብቃቱ ማሳያ ነው ሲሉም ዶክተር ጸጋይ አራርሳ ይገልጻሉ። እንደራደራለን የሚለውን የዲና ሙፍቲ መግለጫ ሲሰማ ነው ቅድመ ሁኔታቸውን ከተቀበሉ እንደራደራለን ይላሉ። አንደኛ እነሱ ቅድመ ሁኔታ ለማቅረብ ማናቸው ከዚህ በፊት ቅድመ ሁኔታ ሲቀርብላቸው አንሰማም ብለው ነበር። ስለዚህ አሁን ቅድመ ሁኔታ ካስቀምጠን እንደራደር የሚሉት በቃ ሙሉ በሙሉ መሸነፋቸው ግልጽ ነው። ተሸንፈናል። ድርድር እድሜ ያስከትልልን ይችላል። ግን ድርድር ደግሞ ያለ ቅድመ ሁኔታማ አንልም እንዴ ዝም ብለንማ አንቀበልም አይነት ፌስ ሴቪንግ ነች እቺ ቅድመ ሁኔታ የምትለው። በኦሮሞ ነጻነትና በትግራይ ሰራዊቶች መካከል ያለው ግንኙነት የህዝቡ የራሱን እድል በራሱን የመወሰን መብት፣ የባህል፣ የቋንቋ፣ የማንነትና የታሪክ መብት ላይ የተቃጣውን የፋሽስቱ ቡድን ጥቃትን የሚሰብር ስለሆነ ይህንን ጠላት ለማጥፋት የተስማሙት ስምምነት ነው ሲሉ ዶክተር ጸጋይ አራርሳ ይናገራሉ። ጀግናው የትግራይ ሰራዊት ባለፉት ወራት አሉላ አባነጋ በእናቶችና በንጋት ዘመቻ ባካሄደው አውደ ውጊያዎች የፋሽስቱ ሰራዊት ከአብዛኛው የትግራይ መሬት ጠራርጎ በማስወጣት ሸሽቶ አፋርና አማራ ክልሎች የመሸገውን የጠላት ሰራዊትን ድባቅ በመምታት እና አመርቂ ድሎችን በመጎናጸፉ አሁን አዲስ አበባን ለመቆጣጠር ግስጋሴው ቀጥሏል። የትግራይ ሰራዊትና የኦሮሞ ነጻነት ሰራዊት አንድ ላይ በመሆን በኦሮሚያ አካባቢ ብዙ ቦታዎችን ነጻ በማውጣትና የጠላት ሰራዊትን በመደምሰስ ላይ እንደሚገኝ ዶክተር ጸጋይ አራርሳ ከኪሎ ሚዲያ ጋር ባደረጉት ቆይታ ተናግረዋል። ብዙ የወለጋ ክፍል አብዛኛው የጉጂ ክፍል አሁን ሰሞኑን ምናልባትም ነገሌ ቦረናን ለመጨረሻ ጊዜ ሙሉ በሙሉ የሚቆጣጠሩ ይሆናል። በጣም ብዙ ቦታዎች ነፃ ወጥተዋል። አብዛኛው ሰው አሁን በሰንበቴ በተለያዩ ቦታዎች ከተማ ውስጥ ያለው ሰው ሸሽቶ ምክንያቱም በድሮን ስለሚያጠቋቸው ጋራው ስር ተደብቆ ነው ያለው። ቤት ካዩ እዛ አካባቢ ይሄዱ ነው የሚደበድቡት። ስለዚህ ጋራው ስር ነው ያለው እና ያ ጋራው ስር ያለ ምስኪን ህዝብ እንኳን በጣም ይስቃል በሰራዊቱ እንዴት ተግተልትሎ እንደሚሄድ ማለት ነው። የትግራይ ህዝብና መንግስት ይህንን ጦርነት በተደጋጋሚ በሰላም መንገድ ለመፍታት ጥረት ቢያደርጉም ጦርነት አማራጭ ያደረገው ፋሽስቱ ቡድን አልደራደርም ሲል የነበረ ሲሆን አሁን ላይ ለመደራደር ፍንጭ መስጠቱ የብልጽግና የውድቀት ማሳያና ህልውናው ለማብቃቱ ማሳያ ነው ሲሉም ዶክተር ጸጋይ አራርሳ ይገልጻሉ። እንደራደራለን የሚለውን የዲና ሙፍቲ መግለጫ ሲሰማ ነው ቅድመ ሁኔታቸውን ከተቀበሉ እንደራደራለን ይላሉ። አንደኛ እነሱ ቅድመ ሁኔታ ለማቅረብ ማናቸው ከዚህ በፊት ቅድመ ሁኔታ ሲቀርብላቸው አንሰማም